ሕይወት ዳጥ የበዛባት የጭቃ መንገድ ሆናብኛለች። ሳላስበው አዳልጣ ከሰውነት ወደ ውሻነት ለውጣ የጉድ ሕይወት እንድመራ እያደረገችኝ ነው። ለአያሌ ደቂቃዎች ከአጥሩ ውጭ ቆሜ ወደ ውስጥ ሳጮልቅ ቆየሁ። ረሃቡ ጠንቶብኝ ከስቼ ተኮማትሬ የደገኛ ሰው ቆብ መስያለሁ። ጠንቶብኛል። ወደ ውስጥ ለመዝለቅም ከአጥሩ ለመራቅም አቃተኝ። ቆራጥ ውሻ ብሆን ኖሮ እሳት ወደሚነድባት ጎጆ ሄጄ እድሌን መሞከር ነበረብኝ። ለምን እዚህ ግቢ ውስጥ መግባት እንዳማረኝ አልገባኝም። ግቢው ውስጥ በሚንቀለቀለው ያዘቦት ደመራ ዙሪያ የተኮለኮሉት ቻይናዎችና ሀበሾች ያውካካሉ። ሴቷ ግን ብዙ አታወራም። ምናዊት እንደሆነች እስካሁን አላረጋገጥኩም። ወርቃማ ፀጉሯ ጀርባዋ ላይ ተነስንሷል። ከፊቷ ያለውን ነበልባል የለበሰችው መሰለኝ። ፈጣኑን የቻይናዎች ንግግር ለማዳመጥ ከወዲያ ወዲህ ስትቃበዝ ፀጉሯ እንደ ብርሃን ነዶ በአየር ላይ ይበተናል። በእሳቱ ወጋገን መሃል ቁልጭ ብላ ትታየኛለች። ዓይኖቿ ሰማያዊ ሲሆኑ አንዳች ነገር የተራቡ ይመስላሉ። ስታዳምጥ ራሷን ቶሎ ቶሎ መነቅነቅ አመሏ ሳይሆን አይቀርም። ከንፈሮቿንም በቅልብልብ ምላሷ ታረጥባለች። ከንፈሯ አፍ ላይ የተለጠፈ ቆንጅዬ የልብ ስዕል ይመስላል። ውሻ ሆኜ የሴትን ልጅ ውበት ይህን ያህል ማየቴና ማድነቄ ለራሴ ያስገረመኝ። ለነገሩ ሐሳቤን ወደ እርሷ በማድረጌ ጥቂት ደቂቃዎች ረሃቤን ረስቼዋለሁ። ምን ነው ባላስታወስኩት። ውሻ ስለሆንኩም እንደሆነ እንጃ ረሃብ ጥርሱን አውጥቶ እየጋጠኝ ነው። ባገኝ እንኳ በልቼ የምጠግብ አልመስልሃለኝ። በዚህ መሃል ከጓሮ በኩል 2 ቻይናዎች ብልቱ ያልተለያየ ሥጋ በወሳንሳ ተሸክመው መጡ። አንድ ሌላ ሀበሻ ጠብደል ቢላዎች እያብለጨለጨ ብቅ አለ። ነፍሰ ገዳዩ እሱ መሆን አለበት። እጁ በደም ተጨማልቋል። ሥጋው የውሻ ይሁን የፍየል፣ የዱር አውሬ ይሁን የበግ አይለይም። እርፍ የሚያህል እንጨት በፍንጥጣው ገብቶ በአንገቱ ዘልቋል። ውስጥ ለውስጥ የዘለቀውን እርፍ የሚያህል እንጨት ጫፍና ጫፉን ይዘው በወሳንሳ ካመጡት በኋላ እንደ እቶን ከሚንቀለቀለው እሳት ዳርና ዳር ከተተከሉት ባላዎች ላይ አንጠለጠሉት። ከአንገቱ ላይ ጭንቅላቱ ባለመኖሩ የውሻ ሥጋ ይሁን የፍየል መለየት አልቻልኩም። ምናልባት የውሻ ይሆን ስለ ራሴን ጠየቅኩ። አይሆንም አይባልም። የውሻ ሥጋ ከሆነ ብዬ ሳስብ 2ቱ ስጋቶች አጥንቴ ድረስ ዘልቀው ወጉኝ። አንደኛው ስጋቴ ወደ ግቢው ከገባው በኋላ ቀጣዩ ተጠባሽ እኔ ሆናለሁ የሚለው ነው። ቀጣዩ ተጠባሽ ቢላዋ አንገቴ ላይ ሲያርፍ በዓይነ ሕሊናዬ ሳልኩት። አፌን ደምደም አለኝ። ወደ 2ኛው ስጋቴ ባልፍ ይሻለኛል። ይህንን ማሰብም ቀላል አይደለም፣ ያንገፈግፋል። የሚጠብሱት የውሻ ሥጋ ከሆነ አጥንት እንኳ ቢጥሉልኝ ንክች አላደርገውም። እንዴት አድርጌ የውሻን ሥጋ አቀምሰዋለሁ? ምንም የክፉ ቀን ውሻ ብሆን እንኳ ጭንቅላቴ እኮ የሰው ነው፣ ያውም የኢትዮጵያዊ ጭንቅላት፣ የሀበሻ አእምሮ። የውሻ ሥጋ ሊበላ ቀርቶ የሞተ በድን ከነካ ቄደር የሚረጭ። እነዚህ ቻይናዎች ግን ኢትዮጵያን መናኸሪያቸው ካደረጉ ወዲህ በየደረሱበት አሞራና ውሻ እንደጨረሱ ሰምቻለሁ። በየሄዱበት ይህ ሁሉ በዙሪያችሁ ተትረፍርፎ ይርባቸዋል ነው አሉ የሚሉት። ኢትዮጵያውያን ግን ከባዱ መሐላቸው እንኳ የውሻ ሥጋ ያስበላኝ የሚል ነው። በእርግጥ ቻይናውያን ብቻ ሳይሆኑ ጥንታዊ ሮማውያንና ጥንታዊ ሜክሲኮውያንም የውሻ ሥጋ ይበሉ እንደነበር መዛግብት ያስረዳሉ። በዚህ ባለንበት ዘመንም ቢሆን በኮሪያ፣ በቪየትናም፣ በኒውዚላንድ እንዲሁም በአንዳንድ የእስያ ሀገራት የውሻ ሥጋ እንደሚበላ የታወቀ ነው። የውሻ ሥጋ የሚያቀርቡ ዘመናዊ ቄራዎችና ሬስቶራንቶችም እንዳሉ የአደባባይ ሚስጥር ነው። የጉንዳን ንፍሮስ መቼ ቀርቶ። ይህ እንደኔ ያለን ኢትዮጵያዊ ሆድ የሚያማስል ነገር ነው። በማሰቤ ብቻ ሆዴ እንደ ማዕበል ተገላበጠ። የኢትዮጵያዊ መንፈስ ያለቀቀኝም ማለት ነው። ውሻ መሆኔን መዘንጋት የለብኝም።
በአስማት ከሰውነት ወደ ውሻነት ተለውጬ ወደ ሰውነት የምመለስበትን አስማት ከማጣቴ በፊት እንዴት ያለው የኮራው ኢትዮጵያዊ ነበርኩ መሰላችሁ! ይኸውላችሁ ቁንጽል ዕውቀቴ ለዚያ በቃኝ። የማይረባ ጸሎት ጎን ያስመታል ይሉሃል። ይሄ ነው። የአሁኑን አያርገውና ስለ ረሃብ አስቤ የማውቅ ሰው አልነበርኩም። ላጣ ለነጣ የማስብበትም ጊዜ አልነበረኝም። ዕድሜን ያጋመስኩት በምርምር ነው። በጠፉ በተረሱ ዕውቀቶቻችን ዙሪያ ለአያሌ ዓመታት ማንነት ጥናት ሳደርግ ኖሬያለሁ። የኢትዮጵያን የተደበቀ ማንነት ስጭር በአፈ ታሪካችን፣ በትውፊታችን፣ በተረታችን ውስጥ የተዳፈነ እውነት ይኖር ይሆን የዘውትር ጥያቄ ነበር። አስማት በሚባል ጥቁር ጨርቅ ተጠቅልሎ የተጣለ ሐቅ ይኖር ይሆን? በእርግጥስ አስማት የሚባለው ነገር እንደ ጭራቅ ታሪክ ማስፈራሪያና ማጭበርበሪያ ነው ወይስ ያለ ነገር ነው? የዕድሜ ልክ ጥያቄ ነበር። ስለ አስማት ያለኝን ጥልቅ ዕውቀት ወደፊት አጫወታችኋለሁ። አሁን ግን ረሃቤን ከማስታገስ በቀር ሌላ ዓላማ የለኝም። ውሻ ሆኜ መቁለጭለጭ ከጀመርኩ ጊዜ ጀምሮ በአፌ የዞረ ነገር የለም። የበጉ ይሁን የውሻው አሩስቶ ሙክክ ብሏል። ከእሳቱ ላይ አውርደው በተዘጋጀለት ሳጠራ ላይ ያስቀመጡት። ለሁሉም ቢላዋ እየተሳለ ታደለ። ድምፃቸው ቀነሰ። ሁሉም እንደ ሰዓት ሰሪ አቀርቅረው ይተገትጉታል። ሀበሾቹና ሴቷ ፈረንጅ ግን ከማዕዱ አልቀረቡም። የጠረጠርኩት እውነት ይሆን? ለምን በዚህ የመከራ ጊዜ ምግብ ማማረጥ ላይ ጊዜ እንደማጠፋ አልገባኝም። ይህ ጥጋብ ነው። ሊያውም እኮ ተርፏቸው ከወረወሩልኝ ነው። ራሴን እንዴት ማሳመን እንዳለብኝ ሊገባኝ አልቻለም። ራስን ለማዳን የማይበላ ነገር የለም። በጠና ረሃብ ጊዜ የሚላመጥ ሁሉ ምግብ ነው። መጽሐፍ ቅዱስ ላይ እንኳ በረሃብ ጊዜ የአህያ ጭንቅላት እንደተበላ ይናገራል። ይህን ስል በአፄ ሚኒሊክ ዘመን ሀገራችን ውስጥ በጠና ረሃብ ጊዜ አህያ መብላት ብርቅ የሆነበት አካባቢ እንደነበር በታሪክ የተጻፈው ትውስ አለኝ። ሌላም አሳዛኝ ነገር ተፈጽሟል። እንሳሮ በሚባል የሸዋ ግዛት አንዲት ሴት ክንድና ክንዷ በሰዎች ተይዞ እየተዳፋች ከንጉሥ ሚኒሊክ የፍርድ አደባባይ ድረስ ትመጣለች። እንጦጦ ሴትዮዋ ሆዷ ከጀርባዋ የተላጠቀ የጎድን አጥንቷ ከሩቅ የሚቆጠር የፊቷ አጥንት የገጠጠ አሳዛኝ ሴት ናት። ይቺ ሴት የተከሰሰችበት ምክንያት 7 ልጆች በመብላቷ ነው። ንጉሡ የእምነት ክደት ቃሏን ጠየቋት። አዎ ቢርበኝ በላኋቸው ነበረ መልሷ። እንኳን 7 ልጅ ቅንጣቢ እንኳ የቀመሰች የማትመስለውን ሴትዮ እየተመለከቱ ንጉሡ ሐዘን እንደ ውጋት ቀጸፋቸው። ያመጧት ሰዎች ፍርዱን ሊሰሙ የንጉሡን አፍ ይቀላውጣሉ። አይ ጉድ! አይ አገሬ! አይ ዘመዴ! ንጉሡ ሐዘናቸውን ቀጠሉ። አንቀው ያመጧት ሰዎች ግን የረሱትን ነገር አስታወሱ። የእርሷን ልጅ ትታ የእኛን ልጆች ስለፈጀች መሞት ይገባታል ሲሉ ንጉሡን ወጠሯቸው። አፄ ሚኒሊክ ፍርዱን ሰጡ። እባካችሁ ለእኔ ስትሉ ማሩልኝ። ቢርባት ቢጨንቃት ነው ደሞ ሌላ ልጅ ካላጣው ብላ ነው እንጂ ሲብስባት ሲጠናባት ልጇንም አትተው ብለው አስማሯት። ቀለብም ሰፈሩላት። ይህ በታሪክ የተመዘገበ ይሁን እንጂ በመጽሐፍ ቅዱስ ውስጥም ተመሳሳይ ታሪክ ይገኛል። ረሃብ የማያስበላው ነገር የለም። እንኳንስ ውሻ ሊበላት ያሰቧትን አሞራ ጅግራ ናት ይሏታል የተባለው አባባል እኔ ላይ ሊደርስ ስንዝር ቀረው መሰለኝ። ረሃብ ምክንያትን ያስውጣል፣ ጥላቻም እንዲሁ። ጥንታዊ ሰዎች ጠላቶቻቸውን እያረዱ ይበሉ እንደነበር ጥንታዊ መዛግብት ያስረዳሉ። ረሃብ ብቻ ሳይሆን ጥላቻም የማንፈልገውን ያስበላናል። ከኔ ፊት ለፊት የሚበሉት ግን ለሞት ሽረት ወይም ደግሞ ለሰርቫይቫል አይደለም፣ በጥላቻም አይደለም። እንዲሁ ስለሚበሉት ብቻ ይበሉታል። ቻይናውያን ከክርስቶስ ልደት በፊት ከ500 ዓመተ ዓለም ጀምሮ ውሻ ይበሉ እንደነበር ተጽፏል።
በማህበረሰቡ ዘንድም ተቀባይነት ያለው ቆንጆ ምግብ ነው። እንዲያውም የውሻ ስጋ ለብዙ ነገር መድኃኒት ነው ብለውም ያምናሉ። ከጫካ ታሪካቸው ጀምረው ውሻን በመብላት አንቱ የተሰኙ ናቸው። በ2003 ዓ.ም አንድ የጤና ጥበቃ ቡድን በአንድ የቻይና ሬስቶራንት ውስጥ የጤና ክትትል ለማድረግ ይሄዳል። ማቀዝቀዣው ይከፈታል። በዚህ ማቀዝቀዣ ውስጥ ታዲያ የውሻ ስጋ በደንብ ተሰድሮ ከጭኑ እስከ ጭንቅላቱ መገኘቱን ሰምቻለሁ። ምንም ማድረግ አይቻልም። ቻይና ውስጥ ነዋ። የውሻ ስጋ መሸጥም ሆነ መብላት የሚከለክል ሕግ የለም። ይህን ስል ሌላም የቅርብ ጉዳይ አስታወስኩ። በ2008 ዓመተ ምህረት ነው። ከቤጂንግ ኦሎምፒክ ቀደም ብሎ የቻይና የእንስሳት ጥበቃ መረብ የውሻና የድመት ስጋ እንዳይበላ ቅስቀሳ ያደርግ ነበር። የቻይና ባለስልጣናትም የቤጂንግ ኦሎምፒክ በሚካሄድባቸው አቅራቢያ ያሉ ሬስቶራንቶች የውሻና የድመት ስጋ ከምግብ ዝርዝራቸው ላይ እንዲሰርዙ በማድረጋቸው ከ112 በላይ የሚሆኑ ሬስቶራንቶች የታረዱ ውሾቻቸውንና የተበለተ የውሻ ስጋቸውን ከስረዋል። ይህ ጊዜያዊ ዕቀባ የተደረገው የኦሎምፒክ እንግዶች የምግብ ዝርዝሩ ላይ የውሻ ስጋን ሲያዩ እንዳያስታውቁ በማሰብ ነው። አዲስ ባህል ሲያጋጥመን የሚሰማንን ንውጽውጽታ ካልቸራል ሾክ ሲሉ ምሁራን ሲገልጹት የእኔን ከሰውነት ወደ ውሻነት በመለወጤ የመጣብኝን ድንጋጤ ምን ይሉት ይሆን የሚለው አያሳስበኝም። ምክንያቱም ቻይናዎቹ የውሻ ይሆናል ብዬ የጠረጠርኩትን አሩስቶ ጠግበው ተነስተዋል። ቀሪውን ሄጄ ልጋጠው ይሆን? ጥርጣሬን የማረጋገጡ ወኔ የለኝም እንጂ የውሻ ይሁን የበግ ስጋ ነው የሚለውን ለማወቅ ቀላል ነበር። በጓሮ በኩል ብዞር ወደ ታረደበት ቦታ ለመድረስ ቀላል ነው። እዚያ ጭንቅላቱን አገኘው ነበር። ያኔ የውሻ ይሁን ወይ የበግ ይለይለትም ነበር። ነገር ግን አንዳንድ ጊዜ እውነቱን ማወቅ ከባድ ነው። እውነት እንዲሆን የማንመኘው እውነት አለ። ሐቅ መሆኑ የሚያንቀን ሐቅ አለ። እንደ እውነት የሚያስፈራ ነገር የለም። ሰተት ብዬ ወደ ግቢው ገባው። የሁሉም አይኖች እኔ ላይ ዘነቡ። ለነገ አሩስቶ አገኘን ብለው በልባቸው ጮቤ እየረገጡ ይሆን? ሴቷ ተነስታ ወደ እኔ መጣች። ይነክሳታል ብለው በመፍራታቸው አስጠንቅቀዋት ነበር። ነገር ግን አይኖቼ ውስጥ ተናካሽ እንዳልሆንኩ ያወቀች ይመስለኛል። እኔም ዕድሌን ለማሳመር ጅራቴን እቆላ ጀመር። ምላሴን እንደ ተጎለጎለ የቴፕ ክር አውጥቼ ለሐጬን እያዥረበረብኩ እንደነበር የታወቀኝ አሁን ነው። ሸከፍኩት። ባይረበኝ ኖሮ ስለ ቁንጅናዋ አስቤም ባላባራው። ጀርመናዊት ናት ልበል? ግንባሬን በቀስታ ነካችኝ። ደስ አለኝ። ወደ ሰውነት የተለወጥኩ ያህል ደስ አለኝ። ሰው መሆኔን በምን አንደበቴ በነገርኳት። ነፍሴን ከዚህ ጥቁር ውሻ ውስጥ መዘው ሰው የማድረግ ስልጣን ለነዚህ ውብ ጣቶቿ የተሰጠ ይመስል ግንባሬ ላይ የሚርመሰመሱ አለንጋ ጣቶቿን ተአምር እስኪሰሩ ጠበቅኳቸው። እንደ ራበኝ ነገራት ያለ ይመስል ወደ ተረፈው ስጋ ሄዳ ሁሉንም አመጣችልኝ። እሞሰሙሰው ገባሁ። መተረየስ ደግኖ እንደሚፋለም ወታደር መሬቱ ላይ ተንበልብዬ ከአጥንትና ከጉልጥምት ጋር የመጀመሪያውን ጦርነት ገጠምኩ። ሰልችቷቸው የተዉትንም ስጋ አጥንቱን ግራና ቀኝ እያፈራረኩ አገኘሁት። ጥርሶቼ ይሾራሉ። ክራንቻዎቼ ለብረት እንኳ ምሕረት የለሾች መሆናቸውን አረጋገጥኩ። በጣም ተርቦ እንደነበር ያስታውቃል ስትል በእንግሊዘኛ ተናገረች። ስትናገር ብቻም ሳይሆን እኔ አጥንቱን ስቆረጣጥም ሁሉ ራሷን ታነቃንቃለች። ማናቸውም መልስ አልሰጧትም። ወሬያቸውን ቀጥለው ነበር። እሷ ግን አጥንቱን ሁሉ ቆረጣጥሜ እስክጨርስ ተቀምጣ በትኩረት ስታይኝ ቆየች። እንዲያውም በመሃሉ ፎቶግራፍ ሁሉ አንስታኛለች። አጥንት ይዤ ምን እንደምመስል ባየሁት ስል ተመኘው። ይህ ምኞቴ እየጠገብኩ መሆኔን አመላከተኝ። እንዲያውም የመጨረሻውን አጥንት እየተንቀባረርኩ ግጠው ጀመር።
አባቴ ይህንን የሚመስል ውሻ ነበረው። አስታውሳለሁ፣ ልጅ ሆነን መኖሪያችንን በርሊን ውስጥ አድርገን እያለን አባቴ ከጦር ግንባር ሲመጣ ከእኛ ቀድሞ የሚዳብሰው ውሻውን ነበር። ጀርመናዊት መሆኗን አረጋገጥኩ። እንግሊዘኛዋም ያሳብቃል። ያዳመጧት አልመሰለኝም። እባክሽ ተጠንቀቂ፣ አትሞካሞኪው፣ ራቢስ የሚባለው የእብድ ውሻ በሽታ ሊኖርበት ይችላል ሲል አንደኛው ኢትዮጵያዊ ያስጠነቀቃት። አካሌ ከሁለት የተሰነጠቀ መሰለኝ። ተርበተበትኩ። ልክ ነው፣ ራቢስ የሚባለው የውሻ ቫይረስ ሊያጠቃኝ ይችላል። አልተከተብኩም። አንቀጠቀጠኝ። ክቡር ድንጋይ ይስማከ ወርቁ። ምዕራፍ 3